አንቺም ሄለንም ለቅዱስ ስነግሩት አይኑን ማየት ከብዷችሁ ነበር አይደል? አይምሮሽ የፈለገውን ነገር ነው ያመነው እንጂ እኛ አልዋሸንም። አይ እንደዛ አይደለም። እውነቱን ለመናገር አሁንም እህቴ ፍርሃት ውስጥ ያለች ይመስለኛል። ምን እየሆንሽ ነው መስኪ? ተነጋግረናል አይደል እንዴ? በቃ ካሌብ የሚባል ሰው እርሺው። አይ እምትይ ከሆነ ግን ማለት ነው አናትሽን በሽጉጥ እበሳልሻለሁ። ሳምሪ በዚህ በምሽት የት ሄዳችሁ? እዛ ትንሽ እኔን አሞኝ ንፋስ ልንቀበል ወተን ነው። ሳምሪ እየዋሸሽ ነው? የት ነበራችሁ? አይ ጋሼ እውነት አልዋሸሁም። በጣም አሞኝ ነበር። ንጹህ አየር ፈልጌ ስወጣ እትዬ እንዳጋጣሚ ውሃ ልትጠጣ ስትወጣ አየችኝና ይዛኝ ወጣች። ያመመሽ ግን አትመስይም ሳምሪ። ቆይ ግን ምንሽ ነው ያመመሽ? ሆዴን ራሴን ያመመኝ። ምንድነው የምታወዛጋግቡን? ምንድነው የሆናችሁት? እሺ አሁን ደህና ነሽ? ተሻለሽ? አዎ ደህና ነኝ፣ ተሽሎኛል። ነይ በቃ ወደ ውስጥ እንግባ። ሳምሪ አይዞሽ እሺ፣ ካመመሽ ቀስቅሽን። እሺ ትዬ አመሰግናለሁ። እሺ መቀየር ይንተኛ። እሺ ደህና ደር። ቆይ መቼም በዚህ ሌሊት ከቤት ያስወጣችሁ ከባድ በም ቢሆን ነው ሳምሪ? አዎ በጣም ከባድ ነበር። ግን እኮ ከውጪ ስትገቡ ሰላም ነበራችሁ። ተሳሳትኩ እንዴ ሳምሪ? አዎ ተሳስተሻል። ምክንያቱም ስንገባ ደህና አልነበርኩም። በጣም አሞኝ ነበር። እውነት? ትኩሳት ግን እኮ የለሽም። ቆይ ለምንድን ነው እንደዚህ የምታፋጭኝ? ካላመመኝ ለምን አመመኝ እልሻለሁ? አይ ትያለሽ እኮ ለማን ብዬ? ውሸት ለመሸፈን ብለሽ ነው። ሄለን መነጋገር አለብን። ተነሽ። ሄለን ቆይ ካለፈው ስህተት መማር የለብንም እንደኛ? ባለፈው እንደዚህ ያጠቁን እኮ የሰረኝ ስራ ነው ታውቂያለሽ። እኔና አንቺ ግልጽ ያለ መነጋገራችን እንጂ ምንም ቢሆን ወድሻለሁ። ሄሊ እኔ ካንቺ የሚለይ ምንም ነገር የለም። ስለዚህ ሁሉንም ነገር በግልጽ ተነጋግረን ብንፈታው ይሻላል። አዎ ይሻላል። ኦኬ ስለዚህ ሁሉንም ነገር ንገሪኝ። ምንም ነገር ነው የምነግርህ ቅዱሴ። የት ነበራችሁ? እንዴ እውነቱን እኮ ነው የነገርኩህ። ጥሩ በቃ ታጥፊ።
ሳምሪ እየጠበኩሽ እኮ ነው፣ ንገሪኝ። አይምሮሽ የፈለገውን ነገር ነው ያመነው እንጂ እኛ አልዋሸንም። እንግዲህ የሰው ልጅ የሚወደውን ሰው ሲዋሽ አይኑን ማየት አይችልም ይባል የለ? ሳምሪ አንቺም ሄለንም ለቅዱስ ስነግሩት አይኑን ማየት ከብዷችሁ ነበር አይደል? እኔ ከዚህ በላይ ምንም ምልሽ ነገር የለም። ይቅርታ፣ እያመመኝ ስለሆነ መተኛት አለብኝ። ደህና ደሪ መስኪ። አንድ ነገር ብቻ፣ እሱን ካገኘሁ ሁሉም ነገር በእጄ ይሆናል። እንዴት አደርሽ? ወደ ስራ ሊሄድ ነው። ምናልባት በኋላ ከወጣሽ ወደ ቢሮ ነኝና ቡና እንጠጣለን። እሺ እመጣለሁ። በዛም ለማውራት ይመቸናል። ምን የምናወራው ነገር አለ ማለት ነው? አዎ አይመስልሽም? እሺ እጠብቅሻለሁ። ነይ በቃ። እሺ ቻው። እሺ መልካም ቀን። እኔ የምልሽ ካሌብ ቤት ፖሊስ ጣቢያ ነበር የታሰረው? ለምን ጠየቅሽኝ? እንዲሁ ማግኘት ፈልጌ ነው። ማንን? ካሌብን? ማለቴ ምን የምታናግሪው ነገር አለሽ? እሱ ለኔ ተይው። በቃ ዝም ብዬ ማግኘት ፈልጌ ነው። የት እንዳለ አላውቅም። ሲቀጥል ደግሞ አንቺ እሱን ማናገር አይጠበቅብሽም። ደህና ዋይ። አንድ ጥያቄ ልጠይቅሽ ነበር። ሳታውሽ ነገር ምንድን ነው? ካሌብ ቤት ነው የታሰረው። ምን? አታስቢበት፣ ቶሎ መልሽልኝ። እኔ ውሸት መልስ አልፈልግም። እኔ ውሸት መልስ አላሰብኩም፣ ግን ደግሞ ካሌብ ቤት እንደታሰረን ያላውቅም። እንደሱ እንደምትይኝ ያውቃለሁ፣ ግን እሱን መልስ አልፈልገውም። እሺ። እና ማላውቀውን ነገር እንዳወራሽ አትጠብቂም አይደል? እህቴ ችግር ውስጥ እንዳለች ይሰማኛል። እሷን መርዳት አለብኝ። ግን እኮ አሁን ሁሉ ነገር ሰላም ነው። ምንም የሚረብሽ ነገር የለም። አይ እንደዛ አይደለም። እውነቱን ለመናገር አሁንም እህቴ ፍርሃት ውስጥ ያለች ይመስለኛል። ምናልባት ካሌብ ታስሮ ሌላ ሰው እንዲያስፈራራ ልኮባል ሊሆን ይችላል። አይ እንደዛ እንኳን ሊሆን አይችልም። እንደዛ ካልሆነ ደግሞ ካሌብ አልታሰረም ማለት ነው። ምን? እንዲህ ስትደነግጪ ደግሞ እውነቱን እንዳውቅ ይመስለኛል። እኔ ምንም ነገር አላልኩም። አንቺ ግን ማመን የምትፈልጊውን ነገር ብቻ ነው የምትይው። ሳምሪ፣ ሄለንን የምትወጃት ከሆነ እውነቱን ንገሪኝና እንድረስላት። ካሌብ ቤት ነው ያለው። እኔ አላውቅም። አረ እንደዛ ነው? እባክሽን አታስጨንቂ መስኪ። እኔ ምንም የማውቀው ነገር የለም። ስለዚህ ይሄንን ጉዳይ በራሴ ጨርሰዋለሁ። ደህና ዋይ። እሺ። ሴትዮ አስባ ነው። ቆይ ለምንድን ነው የማትወይኝ? አንተ ግን ለምንድን ነው የማትተወኝ እንዴ? ምን ሆነ ነው? በቃ ተወኝ። ይኸውልሽ የኔ መሆን እስካልቻልሽ ድረስ መቼም ቢሆን አልተውሽም። እሺ ያልኩሽን ነገር አደረግሽ እንዴ? አባረርሻት? አላባረርኳትም። ለምን? ይሄ ማለት ምንም አቅም የለውም ብለሽ እያሰብሽ ነው እንዴ? እንደዛ አይደለም። እሺ ታዲያ እንዴት ነው? እስቲ አስረጅ። ያው እንግዲህ እንደምታውቀው ቅዱስና ሳምሪ የቤተሰብ ያህል ግንኙነት ነው ያላቸው።
ስለዚህ ከመሬት ተነስቼ እሷን ላባራት አልችልም። ስለዚህ አንቺ ከቤት እንድትባረሪ ማድረግ አለብን ማለት ነው። ካሌብ እባክህ ልለምንህ ተወኝ። እኔ አንተን መለመን ከብዶኛል። ለምንድን ነው የምታሰቃየኝ? ለምን አትተወኝም? ይኸውልሽ እኔ እኮ ስለምወድሽ ስለማፈቅርሽ እኮ ለምን አንቺ ሁሉንም ነገር ትተሽ ከኔ ጋር አብረሽ መኖር ለምን አትችይ? እኔም እኮ አንቺን ማስቸገሩ በጣም ደክሞኛል። አንድ ነገር ልንገርህ፣ እሱን መቼም ቢሆን እንዳታስበው እሺ? እኔን ገለህ ከሬሳዬ ጋር አብረህ ትኖራለህ እንጂ በህይወት እያለሁ መቼም ቢሆን አንተ መሆን አልችልም። አሳይሻለሁ። እግሬ ስር መጥተሽ ተንበርክከሽ ትለምኛለሽ። እንዴት ነህ ቅዱሴ? እንዴት ነሽ መስኪ? ዛሬ በጣም ይሞቃል። ይሞቃል። እኔ እንኳን እንደምቀዘቅዝ ነው የሚሰማኝ። እና ሙቀት ይሽር ላድርግልህ። ኧረ ቀስቀስ፣ ስቀልድ ነው። ምን አይነት ቀልድ ነው? ከባለ ትዳር ጋር የሚቀለድ ቀልድ ለይተሽ ወቂ እንጂ። ሶሪ፣ እንደዚህ የሚያስቆጣ ካልመሰለኝም ነበር። ችግር የለም። እንዴት ዋላችሁ? ሰላም ነው ወይ? እንዴት ነሽ? ደህና ነህ? እንዴት ነሽ? የኔ ማር ወይ እንዴት ዋልሽ? አለሁልህ። ጥያችሁ ጠፋ አይደል? በቃ እናንተ ተጫወቱ፣ እኔ ገብቼ እረፍት ላድርግሽ። እሺ። የኔ ናት ወይ ምንድን ነው የሆንሽብኝ? እቅፍ ብቻ ስለሚያረጋጋኝ ነው። ምንድን ነው የሚያረጋጋሽ ነገር? ከብዙ ነገር፣ ከብዙ ጫጫታ፣ ከብዙ ውጥረት። ሚስቴ ምንድን ነው እንደዚህ ያጨናነቃት ነገር? ያንተ ፍቅር። ወሬኛ። ልብሴን ቀይሬ የመጣው በቃ። እሺ እሺ። የኔ ፍቅር ወይ እስቲ ሳሙን ስገባ ላይ ያዋት ነው ማግዛት ነገር ካለ ለያት መጣው። እሺ እንዴት ዋልሽ እትዬ? ደህና። እንዴት ዋልሽ?
ምን ነው ደህና አይደለሽም እንዴ? ካሌብን አግኝቼው ነበር። ውይ ይሄ ሰውዬ በቃ ከህይወታችን አልወጣም አለ አይደለ? አይመስለኝም ሳምሪ። ካሌብን ከህይወታችን ማስወጣት የሚችል አይመስለኝም። እትዬ ተስፋማ አትቁረጪ፣ የሆነ ነገር እናደርጋለን እኮ። እንዴት ሳምሪ? በዚህ ስለው በዛ፣ በዚህ ስለው በዚህ። እንዴ እያየሽው አይደል እንዴ ህይወታችን እንዴት እንዳመሰቃቀለ? ቢሆንም እትዬ ካሌብ የሚወድቅበት ቀን ሩቅ አይደለም። አንቺን ከዚህ ቤት እንዳስወጣሽ ይፈልጋል። ምን? እንዴ ቅዱሴ ምን ነው ብቻ ሄለን የት ሄደች? አሁን ልብስ ቀይራ ሳምሪ ልታየት ኪችን ገብታ ነው። እንዴ ምን ነው እሷ ኪችን አበዛች? እኔ ግን የሆነ ነገር ሽሽት ላይ ያለች ይመስለኛል። ምን ልሸሽ ትችላለች? እኔ ምን አውቃለሁ? እንደዛ መስሎኝ ነው። አይደለሽም፣ ተሳስተሻል መስኪ። ሳምሪ ልታገዛት ነው ኪችን የገባችው። ኦ ጥሩ ነው። ስለዚህ ሁሌም እንደዚህ ነው ማለት ነው? ማለቴ አንተ እዚህ ሁሌም ቁጭ ብለህ መጽሐፍ ታነባለህ፣ እሷም ደግሞ እዛ ሄዳ ከሳምሪ ጋር ስራ እየሰራች ታመሻለች። እንደዚህ ነው ማለት ነው የለመዳችሁት? አይ ሰሞኑን አንቺ ስለመጣሽ ላንቺ ለመስራት ስትል ነው ጉድ ጉድ እያለች አለችው። ይሁና ብቻ እሷ ሰላም ትሁን። ግን የሆነ ፍርሃት ውስጥ ያለች ይመስለኛል። የምን ፍርሃት? ማለት እኔን ከዚህ ቤት እንድታስወጪኝ ይፈልጋል? እሺ እና ምን አልሽው? ምንም ዝም ብዬ መጣሁ። እሺ አንቺ ምን አሰብሽ እትዬ? ምንም አላሰብኩም ሳምሪ፣ ጭንቆኝ ነው የነገርኩሽ። ግን ምንም ይሁን ምን የመጣው ነገር በሙሉ አብረን እንቀበላለን እንጂ አንቺን ከዚህ ቤት በጭራሽ አላስወጣሽ። አመሰግናለሁ እትዬ። ውጪ የምትይ መስሎኝ በጣም ፈርቼ ነበር። ምንም አይደል ሳምሪ፣ አንቺ እኮ ቤተሰባችን ማለት ነሽ። እንዴት ዝም ብዬ ውጪ ልልሽ እችላለሁ? ግን እኮ ካሌብ ፎቶዎቹና ቪዲዮዎቹን ለጋሼ ሊልክ ይችላል። እንግዲህ እንዳይሆን የሆነ ነገር ማድረግ አለብን። እያሰብሽው ነገር አለ እንዴት እትዬ? አይ ምንም የለም ሳምሪ። እናስብ እስኪ፣ አግዢኝ። ይህን ሰውዬ ለአንዴና ለመጨረሻ ጊዜ ከህይወታችን ማስወጣት አለብን። የሆነ ነገር ማድረግ አለብን እትዬ። አዎ ልክ ነሽ። የሆነማ ነገር ማድረግ ግዴታችን ነው። ይኸውልሽ ሳምሪ፣ ከኔም ከአንቺም ከቅዱሴም ከቤተሰባችን ይህን ሰውዬ ለአንዴና ለመጨረሻ ጊዜ የሆነ ነገር ፈጥረን ማስወገድ መቻል አለብን። አዎ ልክ ነሽ እትዬ። ከህይወታችን ካላስወጣ ነው መጥፎ ነገር ነው የሚፈጠረው። እውነት ነው። በቃ አንቺ እስኪ አንዳንድ ነገሮችን አስቢ፣ እኔ ደግሞ ልሂድ። ቅዱሴ ምንድን ነው እንዳይለኝ። እሺ እትዬ። እሺ ሳምሪ። መስኪ እየጠበኩሽ እኮ። እንዴ ምንድን ነው እዚያ ጠልቆ መጠየቅ? ውሃ ጠምቶኛል አልጠጣኝ። እስኪ እመጣለሁ ብለሽ እኮ ቀረሽ። ምን አጋጥሞሽ ነው? የሆነ ቦታ ነበርኩና አልተመቸኝም። የት ነው የሆነ ቦታ? የማይነገርበት ቦታ። አረ መደባበቅ ተጀመረ እና ካንቺ ሰው ምን ይማራል? እኔ የምልህ ቅዱሴ፣ እና ቀን እንዴት ነበር? ቀኔ ቆንጆ ነበር። ቀኑ አልገፋ ብሎ ያው መጽሐፍ እያነበብኩ ነው ያልኩት።
የዚህን ቤት መጽሐፍ እኮ እንዳለ አንብበ ጨረስከው? ቆይ እስቲ ደግሞ እንደ አዲስ ገዛለሁ። እንዳለ ጨርሻቸዋለሁ አንብቤ። ይልቅ ቀንሽ እንዴት ነበር አንቺ? እኔ ቀኔ አሪፍ ነበር፣ ግን ስብሰባ ነበር ምናምን። እኔ የምልሽ ሄሉ እጠይቅሻለሁ እያልኩ ካሌ ቤት ነው የታሰረው። ቃሊቲ። እሺ በቃ ነገ ያየዋለሁ። ምን እየሆንሽ ነው መስኪ? ተነጋግረናል አይደል እንዴ? በቃ ካሌብ የሚባል ሰው እርሺው። አንቺ ምንም ከሱ ጋር የሚያገናኝሽ ነገር የለም። የተጎዳሁት እኔ ነኝ፣ እኛ ነን። ስለዚህ ደጋግመሽ የሱን ስም ባታነሽብኝ ደስ ይለኛል። እንዴ ሄለን ለምንድን ነው በዚህ ልክ የተናደድሽው? ስለምታናድጂኝ ነዋ። ደጋግመሽ እኮ ነው እየጠየቅሽኝ ያለሽው። ታይ አልኩሽ አይደል? በቃ ታይ። ኧረ ተረጋጉ እንዴ! ነገሩን ወዴት እየወሰዳችሁ ነው? በቃ ቀለል አድርጉት። እንዴ ሄለን የሚያናድድ ነገር እኮ አይደለም የተናገርኩት። ለምንድን ነው የዚህ ላይ የተናደድሽው? በቃ እንዴ ምን ሆናችሁ ነው? ከዚህ በላይ አትነጋገሩ። በሉ ተናደሩ ይዘኛ። አሜን። እሺ ተናደር። አንድ ነገር ደጋግማ 10 ጊዜ ታወራለች እንዴ? በቃ እኮ የተዘጋ ጉዳይ ነው። ልዬ ምን ሆነሽ ነው ግን? ለምንድን ነው በዚህ ልክ እየተናደድሽ ያለሽው? ተነጋግረናል እኮ ፍቅር። ግን እኮ እውነቷን ነው። ካሌ ቤት ነው የታሰረው። እጭ እንግዲህ አንተም ደግሞ እንደሱ አልተደረበብኝ ነው እንዴ? እሺ በቃ የኔ ፍቅር አትናደጂ፣ ተረጋጊ እኮ። በቃ አታናዱኛ እንዴ! በቃ አትናደጂ። ሽበት ልታወጪ እኮ ነው በንዴት። እኔ ማለት ተረጋጊ፣ በቃ አረጋጊ። ምንድን ነው በሆነ ባለው ነው የምትናደጂ እንደዚህ? እሺ ይልቅ በጣም ናፍቀሽኝ ነበር። ምን ነው አልናፈኩሽም? ናፍቀኝ። እኔ ማለት ወይ የኔ ፍቅር እስካሁን አልተነሳም እንዴ? አዎ እባክሽ ዛሬ ደብሮኛል። ስራ መግባት አልፈልግም። ምን ነው ምን ወቅብኝ? ዝም ብሎ ደበርት ብቻ ነው የኔ ፍቅር። በቃ አንቺ ሂጂሽ እኮ። ምን ሆነህ ነው? እኔ ራሱ አላውቅም ማሪ። ዝም ብሎ በቃ ደብሮኝ ነው። እሺ በቃ እኔ ስብሰባ አለኝ። ስብሰባዬ እንደጨረስኩኝ ቶሎ ብዬ ተመልሼ እመጣለሁ። እሺ? አይ አትመለሽ የኔ ፍቅር። በቃ አንቺ ስራሽን ስሪ፣ አትጨነቂ። እንዴ ለምን አትጨነቂ ማሪ። ኖ ችግር የለውም። ስብሰባዬ እንደጨረስኩኝ ቶሎ ብዬ እመጣለሁ። እንደዚህ ሆነማ ብቻ አልተውም። እሺ በቃ እሺ፣ ደውልልሃለሁ። እሺ ቻው። ሰላም። እሺ ደህና ዋል። እንዴት አደርሽ ሳምሪ? እንዴት አደርሽ እትዬ? ቁርስ ላቀራረብ ነው። ቁርስ በልተሽ አትሄጂም? አይ እኔ ስራ ረፍዶብኛል። ባይሆን ለቅዱስ ያቀራርቢለት። እሺ እሺ እሺ። እንዴት አደርሽ ሳምሪ? ደህና አደርክ ጋሼ? ምነው ዛሬ ስራ የለም እንዴ? አመመህ? አላመመኝም ሳምሪ። ስለሆነ ጉዳይ ላወራሽ እፈልጋለሁ። እሺ ተቀመጭ። ቆይ ሳምሪ፣ ከኔ የሆነ ነገር እየደበቃችሁ ነው እንዴ? ከማን ጋር? ከሄለን ጋር ነው። ኧረ ጋሼ ምንም ነገር አልደበቅንህም። ሳምሪ፣ እስከ ዛሬ በአንቺ ተከፍቼ አላውቅም። አሁን ግን ከምር እከፋብሻለሁ። ስለዚህ እውነቱን ንገሪኝ። እንዴ ጋሼ ምንም የደበቅንህ ነገር የለም። ምን ልንገርህ? ቆይ ታዲያ ማታ ማታ ከሄለን ጋር ምንድን ነው የምታወሩት ኪችን ውስጥ? አረ ምንም ነገር አላወራንም። እርግጠኛ ነሽ ሳምሪ? እንዴ አዎ በጣም እርግጠኛ ነኝ ጋሼ። እሺ ቆይ ታዲያ ሄለን ምንድን ነው የሆነችው? ለምንድን ነው እንደዚህ እየፈራች ያለችው? ቆይ ሄለንን የሚያስፈራራ ሰው አለ እንዴ? እኔ ማውቀው ነገር የለም። እንዴ ጋሼ አንተ ሳታውቅ እንዴት ነው ይሄንን ነገር ላቅ እችላለሁ? እሺ ችግር የለውም።
እያንዳንዱን ነገር እኔ ራሴ ደርስበታለሁ። ጋሼ እኔ ምንም ማውቀው ነገር የለም። እውነቴን ነው። ምንም እየደበኩክ ነገር የለም። ይሁንሽ፣ ግን ሄለን እንደ ድሮ አይደለች። ዛሬ ደህና ናት ስል ነገ ትቀየራለች። በጣም እየፈራሁ ነው ያለሁት ሳምሪ። ጋሼ ምንም ነገር አልተፈጠረም። አንተ አትፍራ። ይሁን እስኪ ብቻ ደህና እንደሆነች ተስፋ አደርጋለሁ። በጣም ደህና ናት። አንተ ብቻ አትጨነቅ። በቃ እሺ፣ አንቺንም ማስጨነቁሽ መሰለኝ። ወደ ስራሽ ሂጂ በቃ። እሺ፣ ቁርስ ላቀርብልህ። እሺ። ታዲያ ምንድን ነው? ቆይ የሆነ ነገርማ አለ። ግድ የለም ራሴው ደርስበታለሁ። አትረጅኝም ሄሉ። እኔ እኮ ላንቺ አስቤ ነው። ካሌብ ይጎዳሻል። አንቺ ግን በሌላ ነገር ተረጎምሽው። ተነጋግረናል አይደል? ለምንድን ነው ድጋሚ ቅዱስ የፊት ይሄን ነገር ያወራሽው? ስለሱ በጣም ይቅርታ ሄሉዬ። እባክሽ ተይ። እውነት ሄሉ በጣም ይቅርታ። እኔ ጭራሽ ያስከፋሻል ብዬ አላሰብኩም። እንደዚህ እንደማያስከፋሽ ባቅ ኖሮ ምንም አልልሽም ነበር። እሺ በቃ እርሹ። እሺ ይቅርታ አድርግልኝ በእናትሽ ሄሉ። እሺ ይቅር ብዬሻለሁ። በቃ ነው ወደ ቤት ልሂድ። ቅዱሴ ቤት ነው እየጠበቀኝ ነው። ልሂድለት። እንዴ ቆይ ትንሽ እናውራ እንጂ። ምን የምናወራው ነገር አለ? ከሳምሪ ጋር የምታወሪውን ከኔ ጋር አውሪ። ያስጨነቀሽን ነገር እያንዳንዱን ነገር እንድነግሪኝ እፈልጋለሁ እህቴ። ምንም የለም መስኪ። አስበሽ ተጨንቀሽልኝ እንደሆነ አውቃለሁ፣ ግን እባክሽ የዚህን ሰውዬ ስም ደጋግመሽ አትጥሪብኝ። እኔ መርሳት ነው የምፈልገው። ስለሱ ሰውዬ ማስታወስ አልፈልግም። እሺ በቃ ማውራት ስፈልጊ ግን አለሁልሽ። እሺ እህቴ። እሺ አሁን እንሂድ። በቃ አንቺ ሂጂ፣ እኔ እዚህ ማገኘው ሰው አለ። እሺ በቃ ቻው። እመኚኝ ሄሉ፣ አስከፍልሻለሁ። እያንዳንዱ ያንቺ የሆነው ነገር የኔ ነው። እስካሁን ያላደረኳትን ነገር አሁን አደርጋለሁ። ሄለን ደግሞ ጭራሽ ያልኳትን አታደርግ ማለት ነው። እስካሁን ለምንድን ነው ያላባረረች? እንድታባረርሽ ነግሬያት አልነበረ? ውጪ ብላኛለሽ ካሌብ፣ ግን ትንሽ ቀን እንድትሰጠኝ ለምኛት ነው። ካሌብ ብዙ አመት እነሱ ቤት ነው የኖርኩት። እባክህ መኖሪያዬን እስካመቻች ትንሽ ጊዜ ስጠኝ። አንቺ ነሽ ከዛ ቤት ያስወጣሽ። ስለዚህ አንቺ መቀጣት አለብሽ። ከዛ ቤት መውጣት ብቻ እኮ አይደለም ቅጣትሽ። ይኸውልሽ መድረሻ አተሽ እንዲሁ ስትንከራተቺ ማየት ነው የምፈልገው። ስለዚህ ይኸውልሽ አዳምጪ። ዛሬ ማታ እዛ ቤት ተመልሰሽ እንድትገቢ አልፈልግም። በጭራሽ ዛሬ በጭራሽ እንዳታርዲ እዛ ቤት። እንዴ ካሌብ የት ሄዳለሁ? መንገድ ላይ ትወድቂያለሻ። እኔ ምን አገባኝ? እባክህን ካሌብ እባክህን። ይህ በጣም ቀላሉ ነገር እኮ ነው። አይ የምትይ ከሆነ ግን ማለት ነው አናትሽን በሽጉጥ እበሳልሻለሁ። እባክህን ካሌብ እባክህን። አደርገዋለሁ ሳምሪ፣ እመኝኝ አደርገዋለሁ። ዛሬ ማታ እዛ ቤት በጭራሽ እንዳታርዲ። ሞኝ እየመጣ ነው። ተዘጋጁ።